ይሁዳ ደግሞ ተግባሩ ምንድነው? መሳም አይደለ? ኢንቴንሽኑ ወይም ደግሞ ለምኑ ምን ነበር? ክርስቶስን መሸጥ። አንተ የሚወስደው ባቡር መቼ ነው እኔን የሚያሳፍረኝ? ቅዱስ ጳውሎስ እኮ ብሏል፣ ልሄድም ከክርስቶስ ጋር ልኖር እናፍቃለሁ ማለት ልሞት እናፍቃለሁ፣ ይቺን ዓለም ጥዬ ከእግዚአብሔር ጋር ለመኖር እናፍቃለሁ እያለ ምን እንዴትና ለምን የሚሉ ናቸው። ለምን እየተማር እንደሆነ፣ ለምን እየሰራ እንደሆነ፣ ለምን እየኖርን እንደሆነ ራሱ ማናቅ ብዙዎቻችን። የፈረሰ ቅኝት ነው ብዙዎቻችን ህይወታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የቤታችን የቅድስት ድንግል ማርያም የሥርዓት የበረከት ልጆች፣ በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ። እንዴት ዋላችሁ? እንደምን እስከ ሰዓት ድረስ ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም በእኛ በልጆቹ አንደበት የተመሰገነ ይሁን። በጣም የማከብራችሁ የምወዳችሁ በሕይወትም በእውቀትም ከኔ የሚሻሉ እህት ወንድሞች በዚህ መካከል ቆመው ቁጭ ብለው እኔ እዚህ ጋር መቆም አይገባኝም ነበር። ያው እኔ ቆሜ እማራለሁ፣ እናንተ ቁጭ ብላችሁ ትማራላችሁ። የሚያስተምር ማን ነው? ስሙን አታውቁት? አዎ፣ እግዚአብሔር በመካከላችን ሆኖ እንዲመክረን እንዲያስተምረን የሱ መልካም ፍቃድ ይሁንል። እንደ ትምህርት ሳይሆን እንደው አንድ መልእክት ለማስተላለፍ ያክል ለትንሽ ደቂቃ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 23 ላይ የተናገረውን ቃል አንስተን እንወያያለን። ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። እያንዳንዱ የባልንጀራውን ጥቅም እንጂ አንድ ስንኳ የራሱን ጥቅም አይፈልግ። እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም የማናቸውም ነገር ብታደርጉ ሁሉን ለእግዚአብሔር ክብር ብላችሁ አድርጉት። አንድ ቃል ከኔ ጋር አብራችሁ ትላላችሁ። ሁሉን በሉ። ሁሉን ለእግዚአብሔር ክብር አድርጉት። እንዲህ በጣም የክርስትናም ሃይማኖት አስተምህሮም ዶክትሪን በዚህ ቃል ላይ የተመሰረተ ነው። መዳንም አለመዳንም የተመሰረተው በዚህ። በመጀመሪያ ወንድማችን ኢንጂነር ዲያቆን ብርሃነ መስቀልና ኢንጂነር ዘማሪ ትሩት ለዚህ ቀን እንኳን አበቃችሁ። ይህንን ሳልናገር ነው የመጣሁት። ወደ ርዕሴ ስመለስ ሁሉን ነገር ስለ እግዚአብሔር ብላችሁ አድርጉት ይላል። ከላይ ቀድሞ ሲናገር ሁሉ ነገር ተፈቅዶልኛል አለ። ሁሉ ነገር ተፈቅዶልኛል ሲል ያው እግዚአብሔር ለሰው ልጅ የሰጠውን ነፃ ፍቃድ አስቀድሞ ሲናገር ኃጢአትን መስራት እንችላለን፣ ጽድቅን መስራት እንችላለን። ይሄው ውሃው ይሄው እሳቱ እጅህን ወደ ፈለግከው ስደድ ስለሆነ የተባለው ማለት ነው። ስለዚህ የሰው ልጅ የራሱ ፍቃድ አለው። ሁሉ ተፈቅዶለታል፣ ግን ሁሉ አይጠቅመውም። ሁሉ ተፈቅዶልኛል፣ ግን ሁሉ የሚያነጸኝ አይደለም ይልና እንግዲህ የምትበሉትም የምትጠጡትም ብትሆኑ ወይም ማናቸውም ነገር ብታደርጉ ስለ እግዚአብሔር ብላችሁ አድርጉት ይላል። እዚህ ጋር አንድ ጸሐፊ አለ፣ ሳይመን ሲነክ የሚባል ጸሐፊ። እሱ እንግዲህ የምታውቁት ከሆነ ስታርት ዊዝ ዋይ የሚል መጽሐፍ አለው። 3 መሰረታዊ ጥያቄዎች አሉት አንድ ሰው መጠየቅ ያለበት፣ ምን እንዴትና ለምን የሚሉ ናቸው። ስለዚህ ሁለቱ ጥያቄዎች ማተር አያደርጉም ነው። ምክንያቱም ምን እያደረጋችሁ ነው ይባል። አሁን በህይወታችሁ ምን እያደረጋችሁ እንደሆነ ታውቃላችሁ? አታውቁ? እናውቃለን አይደል? ስለዚህ ሁሉም ሰሙ ደግሞ እያወቀው። እህታችን ዘማሪት ሩትና ወንድማችን ዲያቆን ብርሃነ መስቀል ምን እያደረጉ ነው ካልን ትምህርት ቤት እየከፈቱ ነው። ስለዚህ ይሄ የታወቀ ነው። ከዛ ሁለተኛው ጥያቄ አለ፣ እንዴት የሚለው ጥያቄ አይደለ? ስለዚህ እንዴት ነው የከፈቱት ሲባል ይኸው እያየ ነው፣ እንዴት እንደሚያስተምሩ እያየ ነው። ግን ለምንድን ነው የከፈቱት የሚለውን ማወቅ እንችላለን? ታውቃላችሁ? ይህን የሚያውቀው ማን ነው? የልብን የሚያውቀው እግዚአብሔርና እነሱ ብቻ ናቸው ማለት። ስለዚህ ነገሮችን ሁሉ ስታደርጉ ስለ እግዚአብሔር ብላችሁ አድርጉት ማለት ስለ እግዚአብሔር የምትለው ቃል የምታሳየው ለምንህን እግዚአብሔር አድርገው ሲል ነው ቅዱስ ጳውሎስ። አንድ ምሳሌ ልስጣቸው። የመጀመሪያው አቤልና ቃይል። እንግዲህ እንደምታውቁት አቤልና ቃይል መስዋዕት አቅርበዋል። የአንደኛው ፌል አድርጎበታል፣ የአንደኛው ተቀብሎታል። የማንን ነው እግዚአብሔር የተቀበለው? የአቤልን። በጣም የሚገርማችሁ መጽሐፍ ቅዱስ ምን እንደሚላችሁ ታውቃላችሁ? አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ፣ እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ወደ ማን ነው? ወደ ማን? ስለዚህ እግዚአብሔር ቀድሞ ወደ መስዋዕቱ ሳይሆን ወደ ማን የተመለከተው? ወደ አቤል ነው። በጣም የሚገርማችሁ የአቤል ልብ ቅን ነበረ፣ የቃይል ደግሞ በተቃራኒው ማለት። ስለዚህ አቤል በጣም የሚገርማችሁ መስዋዕቱ ላይ እንክርዳድ ቢሆን እንኳን እግዚአብሔር የሚቀበለው የማንን ነበር? የአቤልን ነው። ታውቃላችሁ? የሚቀበለው የአቤልን እንክርዳድ እንኳን ቢኖርበት። ለምን? ቀድሞ ያየው አቤልን ነው። እግዚአብሔር የልቡን ያውቃል፣ ንጽህናውን፣ የዋህነቱን። ያንን መስዋዕቱን ያቀረበው ለመታበይ ብሎ ሳይሆን ለማን ብሎ? ለእግዚአብሔር ብሎ። ስለዚህ ነገሮችን ለምን የምናደርግበት ምክንያት ወይም ደግሞ ስለ እግዚአብሔር ማድረጋችን ያጸድቀናል ማለት ነው። ሌላኛው ቤተክርስቲያናችን እዚህ ኢንቴንሽን ወይም ደግሞ ለምን ላይ ከምታስተምረው ትምህርት አንጻር የምታነጻጽራቸው ሊቀ ነቢያት ሙሴንና የአስቆሮቱን ይሁዳ። ሊቀ ነቢያት ሙሴ እንደምታውቁት አንድ እስራኤላዊና ግብፃዊ ሲጣሉ ያያል። ታሪኩን ታውቁታላችሁ።
ከዛ በዛ ጠንካራ ክንዱ ሰንዝሮ ለማገላገል ብሎ ወይም ደግሞ ወገኑን እስራኤላውያን የእግዚአብሔርን ሰው ለመጥቀም ብሎ ያንን ግብፃዊ ይገለዋል። ስለዚህ ሙሴ ነፍሰ ገዳይ ተብሎ ከዛ በኋላ ይሄዳል። ይሁዳ ደግሞ ክርስቶስን ምን ብሎ ነው የሸጠው? ስሞን የሸጠው። ስለዚህ ቤተክርስቲያን ስታነጻጽር የሙሴ ተግባሩ መግደል ነው፣ ኢንቴንሽኑ ወይም ደግሞ ለምኑ ወገኑን መጥቀም የእግዚአብሔር የሆነውን ሰው ማገላገል ነው እንጂ መግደል አልነበረም። ይሁዳ ደግሞ ተግባሩ ምንድን ነው? መሳም አይደለ? ኢንቴንሽኑ ወይም ደግሞ ለምኑ ምን ነበር? ክርስቶስን መሸጥ። ስለዚህ ሙሴ አትግደል የሚባል ሕግ ተሰጠው፣ ዳነ። ይሁዳ ደግሞ ያው እንደምታውቁት ማለት ነው። ስለዚህ መሳምህና መግደል ሳይሆን ማተር የሚያደርገው ወይም ደግሞ ለእግዚአብሔር እንደ ነጥብ የሚቆጠርልህ ጉዳዩን ለምን እንዳደረግከው ስለሚያውቅ ነው እግዚአብሔር። ስለዚህ ነገሮችን የምናደርገው ለምንድን ነው ቅኝት የመሳሪያ ዜማዎች ማስተማር የተከፈተው? ይህንን የሚያውቁት እህትና ወንድሞቻችን ብቻ ናቸው። ሁላችንም እዚህ ውስጥ የግል ቢዝነስ መጀመር እንፈልጋለን፣ የሆነ ነገር እንዲኖር እንፈልጋለን፣ ያለንም አለን። በጣም በእርግጠኝነት እዚህ ውስጥ ያለን ሰዎች ከትምህርት ውጭ ደግሞ ስራ እንሰራል። ግን ለምንድን ነው እየሰራን ያለ ነው? ለምንድን ነው ገንዘብ ወደ ኪሳችን እየገባ ያለ? ለምናችንን እናውቀዋለን ወይ? እንዴት እንደሚመጣ እናውቀዋለን። ምን እያገኘን እናውቀዋለን። ግን ለምንድን ነው እየተቀበልን ያለ ነው? ቅዱሳን በጣም የሚገርማችሁ ወንድማችን ዘማሪ ጸጋ ስላሴ ስትምረኝ ውሰደኝ የሚል ዝማሬ አለው። ገብታችሁ አዳምጡት። እጅግ ድንቅ ዝማሬ። ምን ማለት ነው ስትምረኝ ውሰደኝ? ውሰደኝ ማለት ያው ግደለኝ ነው። ቅዱሳን በጣም ሞታቸውን ይመኙ ነበር። ይህን ታውቃላችሁ? በጣም ሞታቸውን ይመኙ ነበር። ወደ አንተ የሚወስደው ባቡር መቼ ነው እኔን የሚያሳፍረኝ? ቅዱስ ጳውሎስ እኮ ብሏል፣ ልሄድም ከክርስቶስ ጋር ልኖር እናፍቃለሁ ማለት ልሞት እናፍቃለሁ፣ ይቺን ዓለም ጥዬ ከእግዚአብሔር ጋር ለመኖር እናፍቃለሁ እያለ። ለምንድን ነው መሞት የፈለገው? የሚወደውን ክርስቶስ ለማየት። ብዙዎቻችን መሞት እንፈልጋለን፣ አሁን ሁሉ ነገር ጸጥ እንዲል፣ ወይም ደግሞ ብዙ ሰው ራሱን ለማጥፋት የሚሞክረው ለማረፍ ነው አይደለ? ከዚህ ዓለም መከራ ካለብን ጭንቀት ለማረፍ። ስለዚህ ቅዱሳንም እኛም መሞት እንፈልጋለን። የቅዱሳን መሞት መፈለግ እግዚአብሔርን ለማየት ክርስቶስን ለመዳሰስ ነው። የእኛ መሞት ለመፈለግ ከዚህ መከራ ደግሞ ለማምለጥ። ስለዚህ ሁለታችንም ብንሞት የሚጸድቁት ቅዱሳኑ ናቸው። ለምን እንዳደረጉት ስለሚያውቁ ማለት። እና ለምንድን ነው እየሰራን ያለ ነው? ለምንድን ነው አሁን እያደረግን ያለውን ነገር እያደረግን ያለ ነው? ለምንድን ነው የመጣችሁት? ስለዚህ በልብ ግድግዳችን ላይ ተለጥፎ ያለችውን ፍላጎት ማን ያውቅ? እግዚአብሔርን ማውሸት እንችላል? አንችልም። ስለዚህ ልንጸድቅ አንችልም ማለት ነው። ስለዚህ አንድ ሰው ለምኑን ወይም ደግሞ የሆነ ጉዳይ የሚያደርግበትን ምክንያቱን ስለ እግዚአብሔር ብሎ ክብር ካደረገው ኢየሱስ ይጸድቅ። ምንም ቢያደርግ ሊስትሮን ቢሰራ ምንም ነገር ቢሰራ ነው የምላችሁ። መጽሐፈ መነኮሳት ላይ እኮ ሴተኛ አዳሪዎች ቤት ውስጥ እየገቡ የሚያድሩ መነኮሳት ነበሩ እኮ አይደል? ግን ሰው ከውጭ ሲያያቸው ይኸው ሰርቶ ከቤተክርስቲያን ደሞዝ ተቀብሎ ገብቶ እዛ ነው የሚተኛበት ይላሉ። የዛ መነኩሴ ለምን ግን ያቺን ሴት ለማዳን ነበር፣ ለሌላ ነገር ነው። ያንን ለምኑን የሚያውቀው ማን ነው? እግዚአብሔር ነው። እና ያ መነኩሴ ማለት ነው። በጣም ብዙዎቻችን ጉዳዩን ወይም ደግሞ አሁን እያደረገን ያለውን ነገር ለምን እየተማርን እንደሆነ፣ ለምን እየሰራ እንደሆነ፣ ለምን እየኖርን እንደሆነ ራሱ ማናቅ ብዙዎቻችን። ስለዚህ በዚህ ምድር እያለን በዚህ ምድር እየኖርን እንደ አገልጋይም እንደምንም የሆነ ነገር ማካበት እንፈልጋለን። የሆነ ነገር የግላችን ነገር እንዲኖረን እንፈልጋለን። ገንዘብ ቢኖረን ጥሩ ነው አይደል? ትጠላላችሁ ገንዘብ? እኔ አልጠላም። ግን ለምን ነው ጥያቄ። ለምንድን ነው ገንዘብ ማንጠላ? በጣም ሁላችንም የምናውቃት አንድ ጥቅስ አለች አይደል? ባለጠጋ ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ይላል። ይሄ አንዳንድ በጣም የቸገረን ሰዎች ወይ ሀብታሞች ምናምን ሲከለክሉን ምን ጠቅሰው ጥቅስ ነው ስንናደድባቸው ማለት። የሚገርማችሁ ከዛ በላይ ያለውን ነገር ስታነቡት አንድ ባለጸጋ ወደ ጌታ ይመጣና ልድን እወዳለሁና ምን ላድርግ ብሎ ይጠይቋል። ትእዛዛቴን ሁሉ ጠብቅ ሲለው ትእዛዛትህንማ ከልጅነት ጀምሮ ውስጥ ጠብቅ ኖሬያለሁ። እንግዲያውስ ያለህን ሁሉ ሸጠህ ተከተለኝ። ያለህን ሁሉ ምን ብለህ ሸጠህ ተከተለኝ አለ። ምን እንደሚል ታውቃላችሁ? ያ ሰው ብዙ ንብረት ነበረውና እያዘነ ተመለሰ። ምን ነበረውና? ከዛ በኋላ ነው ጌታ ለባለጸጋ መንግስተ ሰማይ ከመግባት ግመል በመርፌ ቀዳዳ ቢያልፍ ይቀላል ያለው። ብዙ ከእግዚአብሔር ውጪ ብዙ ነገር ያለው ሰው ለእግዚአብሔር የሆነ ነገር መተው ይከብዷል። ምክንያቱም ከዛ ከያዘው ነገር በፊት እግዚአብሔርን ስላልወደደ ማለት ነው። ለምሳሌ በዚህ በመስዋዕት ትምህርት ውስጥ በጣም የሚጠቀሰው አባታችን አብርሃም ታውቃላችሁ። አብርሃም ልጅ አልነበረውም፣ ሳራም ልጅ አልነበራትም። ከረጅም ጊዜ በኋላ እግዚአብሔርን ጠይቀው እግዚአብሔር ቃል ይገባላቸዋል። በጣም የሚገርማችሁ ከ25 ዓመት በኋላ ነው ለአብርሃም ልጅ የተሰጠው። ያንን መጠበቁ ራሱ ትልቅ ነገር ነው።
25 ዓመት ሙሉ ጠብቆ ያገኘውን ወንድ ልጅ 25 ዓመት ብቻ አይደለም 100 ምናምን ዓመት እድሜ ዘመን ሙሉ ጠብቆ ያገኘውን ልጁን እግዚአብሔር ምን ይለዋል? የምትወደውን አንድያ ልጅን ይስሐቅን ሰዋል። የምትወደውን በሉ ከኔ ጋር ናችሁ? እግዚአብሔር ከኛ ጋር ነው። የምትወደውን አንድያ ልጅህን ይስሐቅን ምን በልልኝ። በጣም የሚገርማችሁ ቃላቶቹ ራሱ እንደ ፔንፉል እንደሆነ የምታውቁት ሶስቱን ነገር ጠቅሶላቸዋል። መጀመሪያ እንደሚወደው አስታወሱ። ከዛ አንድ ልጅ ብቻ እንዳለውም ነገረው። ከዛ ስሙን ጠራበት። አብርሃም ምን ይሆን እያለ ሲነሳሳ ሰዋልኝ አለው። አብርሃም እሺ ነው ያለው። ማቅረብ ይችል ነበር ምክንያት እንዴ አሳይተህ ልትነሳኝ ነገር ለምን ሰጠኸኝ ማለት ይችል ነበር። ከካራን ሲወጣ እኮ ባርኮት ነበር። ዘርህ እንደ ሰማይ ከዋክብት እንደ ምድር ምን እለዋለሁ ዘር ያለ ልጅ ይበዛል። ታዲያ ለምን ልትወስደው ከሆነ ለምን ሰጠኝ ማለት ይችል ነበር። ይህን ብሎ የመከራከሪያ ነጥብ ነበረው አብርሃም። ግን እሺ ነው ያለው። ወጣ በማለዳም ተነሳ ይላል። በጣም የሚገርመው ደግሞ ሬሳ እንኳን የኖረበት ቤት ነው ትንሽ ይቆይ ይባላል አይደል? ከልጄ ጋር 1-2 ቀን እንኳን ልቆይ አላለም አብርሃም። በማለዳ ተነሳ። ለሳራ አልነገራትም። የእናት እንጀት ይኸው ታውቁታላችሁ፣ ታስቀራኛለች፣ እግዚአብሔርን ከመታዘዝ ታስቀራኛለች ስላል አልነገራትም። ይዞ ወጣ። ከ3 ቀን እጅግ በጣም የሚያሙ ቀናቶች በኋላ ምክንያቱም 1 ቀን መሽቶ ሲነጋ አብርሃም ልጁን ለመሰዋት ስንት ቀን እየቀረው ነው? 2 ቀን። አሁንም መሽቶ ሲነጋ 1 ቀን። ስለዚህ ለማረድ ለእግዚአብሔር ልጁን ሰይፍ አንስቶ ለመሰዋት 1 ቀን መሽቶ በነጋ ቁጥር አብርሃም ነፍሱ ነበር የምትጨነቀው። በዛ መሃል ይስሐቅ ይነግረዋል፣ ይጠይቀዋል። አባዬ ይለዋል፣ አባቴ ይለዋል። እንግዲህ አብርሃም ምን ያህል እንደሚጨነቅ አስቡ። ይህ ሁሉ ነገር ያደረጉን ግን ለእግዚአብሔር ያለው ፍቅር ወጣ። መጨረሻ ላይ ለመሰዋት እጁን ሲያነሳ አብርሃም ሆይ በልጅ አንዳች ነገር አታርግ ተባለ። ይህ ለጽድቅ ሆኖ ተቆጠረለት። ሁላችንም እንደ ይስሐቅ የምንወዳት የሆነ ነገር አለን አለ የለም? እንደ ይስሐቅ በጣም ምንሳሳለት ለእግዚአብሔር ብለን መታው ያቃተን የሆነ ነገር አለ። የምናደርገው ስለ እግዚአብሔር ክብር ይመስለናል፣ ወይም ደግሞ ምን ችግር አለው ብለን የምናደርጋቸው ነገሮች ሊሆን ይችላሉ። ቢዝነሳችን ሊሆን ይችላል። እግዚአብሔር እስኪ በእውነቱን ነጋገር። አሁን ክርስቶስ መጥቶ አያርገው ነው የሚባለው። በእርግጥ መጥቶ ተከተለኝ እንደ ጴጥሮስ ቢለን ምንድን ነው የሚወጣው? ቆያ እንዴ ሻንጣይን ምናምን ነው አንዳንዶቻችን አይደል? ወይ እናትና አባቴን ተሰናብቼ ልምጣ። እንዲህ በድንገትማ ጌታ ሆይ አባትና እናቴንማ ማስደንገጥ የለብኝም። ብዙ ኤክስኪውዞች። ሐዋርያትን ስታስቧቸው ና አለው ተከተሉ። ወንድማችን ዘማሪ ዘላለም እጅግ በጣም ድንቅ ዝማሬ ያለው በቅዱስ አጠራርህ ጥራኝ የሚል ገብታችሁ አዳምጡት። ያ አጠራር ቅዱስ ስለነበር ጴጥሮስ ሁሉ ነገሩን ትቶ ለመከተል ፈቃደኛ ነበር። እና አንድ ሰው ምን ይላል? ጴጥሮስ ሁሉን ትተን ተከተልን ይለዋል። ምንም እኮ አልነበረውም ከአንዲት ጀልባና ከአንዲት አህያ በቀር ሲለው ምን ጴጥሮስ የተወለት የመለወጥ ተስፋውን ነው ማለት በዛሽ ጀልባ ሰርቼ ተለውጬ የሆነ ሰው ሆናለሁ የሚለውን ተስፋውን ሁሉ ነው የተወለት ለክርስቶስ። ሐዋርያት ሁሉ ቤተሰቦቻቸውን ሳይሰናበቱ ትተው የሄዱት ለእግዚአብሔር ያላቸው ፍቅር፣ ለዛውም የመጀመሪያ ጊዜ ላዩት ጌታ። እኛ እኮ በዚህ ዕድሜ ዘመናችን ሁሉ ላየነው ክርስቶስ የሆነ የምንወዳትን ነገር መተው አልቻለም። በተለይ ደግሞ ገንዘብ የተባለችውን ኃጢአት፣ ትልቅ ገንዘብ የኃጢአት ሁሉ ስር ይላል። ኪሳችሁ ውስጥ ስንት ብር አለ? ወይ አካውንታችሁ ውስጥ ዛሬ ያላችሁን ገንዘብ ሁሉ በቃ ነገ ስራ ጀምራችሁ ሰርታችሁ ታመጡታላችሁ ለቅኝት እናውለው ቢባል ፍቃደኛም ይሆናል? እንዳትቀየማቸው ብሬ እንዳትቀየማቸው። በዚህ ልክ ለእግዚአብሔር መተው የምንችለው ነገር አለው ህይወታችን። እኛ ደግሞ የሚገርማችሁ አንድ ይስሐቅ አይደለም ብዙ ሺህ ይስሐቆች ነው ያሉት። ይሄንንም ያንንም ይዘን ስለዚህ አንድን ነገር ስታደርጉ ስለ እግዚአብሔር ብላችሁ ስለ እግዚአብሔር ክብር ብላችሁ ስትበሉ ስለ እግዚአብሔር ክብር ብላችሁ ስትጠጡ ስለ እግዚአብሔር ክብር ብላችሁ ስትሰሩም ስለ እግዚአብሔር ክብር ብላችሁ ስታገለግሉ ወንድምና እህታችን የዚህ ትምህርት ቤት ባለቤት የሆኑት እኔ በቅርበት በደንብ አውቃቸዋለሁ። የሚያገለግሉት ለእግዚአብሔር ነው። በቅርበት እንደማውቃቸው የሚያገለግሉት ለእግዚአብሔር ነው። አገልጋይ በጣም የሚፈተኑ ታውቃላችሁ በንዋየ ፍቅር በፍቅረ ንዋየ አይደለ? ስለዚህ ለገንዘብ ብሎ የሚያገለግላል፣ ገንዘቡን ደግሞ ለማገልገል ብሎ የሚሰራበት አለ። ብዙ ወንድምና እህቶቻችን አሉ። ግን ያንን በልባችን ግድግዳ ላይ ተለጥፈው ያለችውን ፍላጎት የሚያውቀው እግዚአብሔርና እግዚአብሔር ብቻ። ስለዚህ ልክ እንደ አቤል እኛን ተመልክቶ ከዛ ስራችን እንዲያይ፣ ልክ እንደ ሙሴ ተግባራችንን ሳይሆን የልባችንን ምኞት አይቶ እንዲቀበለን፣ ልክ እንደ አብርሃም ይስሐቃችንን ሰውተን እሺ ብለን ታዘን ሁሉ ነገራችን እንዲያጸድቅልን ነገርን ሁሉ ስለማን ክብር ብለን እናድርግ? ስለ እግዚአብሔር ብለን እናድርግ። በጣም የሚገርማችሁ ይሄ ታውቃላችሁ፣ ቅኝት የበገና የክራር የዋሽንት
የመሳሪያ ትምህርት ቤት። እኔ በአጋጣሚ ሆኖ የበገና መምህር ነኝ፣ የማይታወቀው ጎኔ ማለት በገና አስተምሬ ያውቃለሁ 5-4 ባች እና በዛ ሁሉ መሀል የማውቃቸው ተማሪዎች በጣም የሚገርማችሁ እኔ እንኳን ፐርሰናሊ ላይፌ ላይ ከበገና በፊት ያለው ህይወቴና ከበገና በኋላ ያለው ህይወት ተመሳሳይ አይደለም። ወንድማችን ዘማሪ ዲያቆን ኤርሚያስ አለ እዚህ ጋር። በጣም በእርግጠኝነት ብትጠይቁት በገና ደርዳሪ ባትሆን ኖሮ ምን ነበር የምትሆነው? ከባድ ነው አይደል? እዚህ ጋር ያሉ ወንድሞቻችን አሉ። ጸግሽ ክራር ተጫዋች ባትሆን የቤተክርስቲያን አገልጋይ ትሆን ነበር? ስለዚህ መሳሪያ ህይወትን የመለወጥ አቅም አለው ማለት ታውቃላችሁ አይደል? ስለዚህ ቅኝት ይሄ ትምህርት ቤት የሚያፈራው በገና ደርዳሪ፣ ክራር የሚጫወት፣ ዋሽንት እነዚህን ማፍራት አይደለም፣ ህይወትን መቃኘት። ስሙ ምንድነው የትምህርት ቤቱ? ቅኝት ነው አይደል? ቅኝት ምን ማለት? የተቃኘ አይደለ? የሚጥም ማለት እኮ። የሚጥም ዜማ የሚመጣው ሲቃኝ ነው። የፈረሰ ቅኝት ነው ብዙዎቻችን ህይወታችን። ስለዚህ ህይወታችሁ እንዲቃኝ የምትፈልጉ ሰዎች ተማሩ ነው የምለው፣ ሌላ ነገር አይደለም። ህይወታችሁ እንዲቃኝ እውነቴን ነው የምላችሁ። የበገናንም ኃይል የመሳሪያችሁ ኃይል ሁሉ መንፈስ ቅዱስ ያለበት። እኔ ብዙ ጊዜ ተማሪዎች ይመዘገቡና ትንሽ ተማሪዎች ናቸው ይመረቁ የነበሩት። ጨርሻለሁ 70-100 ተማሪ ይመረቃል፣ ይቅርታ ይመዘገባል፣ የሚመረቀው 10 ተማሪ እና ያንን ስለምናቅም እንደምንላችሁ ታውቃላችሁ። የቤተ ክርስቲያን የዜማ መሳሪያ ወይም ደግሞ አገልጋይ ለመሆን ፎርሙላው ምንድነው ታውቃላችሁ? የመጀመሪያው ፍላጎት ፕላስ የእግዚአብሔር ምርጫ። እግዚአብሔር ካልመረጠ በቀር የበገና ደርዳሪ አትሆን። እንደነዚህ ወንድሞቻችን አንሆን። ታውቃላችሁ ብንፈልግ እንኳን አሁን በገና ይዛችሁ በመንገድ ስትሄዱ ያኛውም አንድ ያስመታኝ ምናምን ይላችኋል እንደ ጊታር። ወይ ፍላጎት አሉ ይመዘገባሉ። ግን ትንሽ ቆይቶ እነዚህ ሰዎች ፌል እያደረጉ የሆነ ያክል ተማሪዎች ግን ይወጣሉ። ስለዚህ መፈለግ አለ ፕላስ የማን ምርጫ አለበት? የእግዚአብሔር ምርጫ አለበት። ስለዚህ በገናን መማር፣ ክራርን መማር፣ ዋሽንትን እነዚህን የመሳሰሉት በዚህ በቅኝት ትምህርት ቤት መማር የሆነ በገና ደርዳሪና ክራር ተጫዋች ለመሆን ሳይሆን ህይወትን ለመቃኘት። ስለዚህ ወንድሞቻችን እህታችንም እናንተም እያንዳንዱ ስራዎቻችን እንደዚህ መክፈት የምንፈልገው ማድረግ የምንፈልገውን ነገር ሁሉ ስለማን ክብር ብለን እናድርገው? እንግዲህ ወንድማችን እህታችን ይህን ቅኝት የተባለ ትምህርት ቤት ለበረከት ለድህነት ያርግላቸው። ነገሩን ሁሉ ስለ እግዚአብሔር ክብር ብለው እንዲያደርጉት ከዛም ሐሳብ የተነሳ እንዲጸድቁበት ያደርግላቸው። እኛንም ልባችንን ፈውሶ የምናደርገውን ነገር ሁሉ ስለ እግዚአብሔር ክብር ብለን አድርገን እንደ አቤል ከመስዋዕታችን በፊት ልባችንን አይቶ እንዲያድነን ልባችንን ያንጻልን። ወስብሐት ለእግዚአብሔር።